ጓደኝነት አብሶ ስደት ላይ ያገኘናቸው ጓደኛዎች ሀቂቃ ጓደኛ ብሎ ማለት ምን ማለት ነው? ጓደኛ ብሎ ማለት ከእናት ከአባት ልጅ ይበልጥብኛል ብዬ ነው የማስበው እኔ። ከእናት ከአባት ልጅ አይበልጥም ብላችሁ ልትሉ ትችላላችሁ። ወላሂ ይበልጥብኛል ብዬ ነው እኔ በራሴ የምገምተው። አብሶ ስደት ላይ ያበረከትናቸው የስደት ስጦታ እህቶቻችን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታይ ውድ እህት ወንድሞች እንዴት ናችሁልኝ? ከኔ ጋር ለሁ አልሐምዱሊላህ። በያላችሁበት የአላህ ሱብሃነሁ ወተዓላ ሰላም፣ እዝነት፣ ቸርነት አይለያችሁ ኢንሻአላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ ውድ እህት ወንድሞቼ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። አበረታቱኝ። የስደት እህታችሁ ነኝ ማለት ነው። ይህን ቻናል የከፈትኩት እዚህ ሁኜ ይመቸኛል እሰራበታለሁ ብዬ ሳይሆን ሀገር ስሄድ እሰራበታለሁ በሚል ነው የከፈትኩትና አበረታቱኝ ማለት ነው የኔ ውዶች። ያው እንግዲህ እስካሁን ድረስ ሾርት ቪዲዮዎችን ነው የምለቀው። ከሰው ቪዲዮ እየሰረቁ መልቀቅ ፖስት እኔ ብዙም አይመቸኝ ነበር። ላኪን ግን ያው ከጠለብም ጠለብ እኔ ያለሁበት ይለያል ማለት ነው። ለዛ ነው ኢንሻአላህ አንዳንድ ነገሮችን ካሁን በኋላ ሰራለሁ። የሰው ቪዲዮ ላልሰርቅ ብያለሁ ማለት ነው። እና የኔ ውዶች አበረታቱኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ ማለት ነው። ዛሬ ትንሽ በቪዲዮ እንደዚህ ልመጣ የቻልኩት ውስጤ ተሰብሯል። ሀቂቀተን አዝኛለሁ፣ አልቅሻለሁ። ጓደኛ ከባድ ነው ሀቂቀተን ማለት ነው። አብሶ ስደት ላይ ያገኘናቸው ጓደኛዎች የኔ ውድህት እኔ የኔ ሰውዬና የእሷ ሴትዮ እህትና ወንድም ናቸው፣ ግን አንገናኝም። እንደዚህ ሀውሽ ስንጠርግ ውጭ ላይ አንዳንድ ጊዜ ደግሞ እንደዚህ ሴትዮ ስትወጣ ሰረቅ እያደረኩኝ እሄዳለሁ፣ ዞራለሁ ማለት ነው። በዛን ሰዓት ነው የምንገናኘው እንጂ እንደዚህ ካታዞማ እንኳን ቤት ሲሆን እኔን አትወስደኝም፣ ሰራተኛ ጋር እንድንቀላቀል ስለማትፈልግ ማለት ነው። ማሻአላ ናት የኔዋ እና እሷ እንግዲህ የአላሁ ስብሃነ ወተዓላ ፍቃድ ሆነና 4 አመትን ጠለብ ቤት ከርማ እንግዲህ መሳፈሪያዋ ሰዓት ሰሞኑን ነውና እኔ በጣም አዘንኩኝ ሀቂቀተን ማለት ነው። እኔ በጣም ሰው ወዳለሁ እቀርባለሁ፣ ግን እንደዚህ በሚለዩን ሰዓት በጣም እጎዳለሁ ማለት ነው። እና ጓደኛ ብሎ ማለት በጣም ከባድ ነው ላወቀው ማለት ነው። እና የኔ ወዶች ይችን የምወዳት ጓደኛዬን 4 አመት ላይ ስደት ላይ ጠለብ ቤት ተቀምጣ ልጇን የምትወዳቸውን ቤተሰቦች ጥላ የመጣች ውድ እህቴ እችን የናፈቀቻትን ቀን አላህ Subhanahu Wa Ta'ala በሰላም አድርሶላት አገር ልትገባ ነውና ሁላችሁም ሀቂቀተን እኔ እንጃ ዱአ አድርጉላት። መልሳ ስደት እንዳትመጣ ባላት ተብቃቅታ የበላይ ሳይሆን የበታች አይታ በተማረችው በድኗ መሰረት ድኗን የባሏን ሀቅ ተዋታ ልጆቿን እየወለደች በሀገሯ እንድትኖር ሀገራችንን አላህ ነስሩን አውርዶ እና ዱአ አድርጉልኝ። እንደው ሀቂቀተን መልሳ ስደት እንዳትመኝ ማለት ነው። የምወዳት ከመውደድ በላይ ሌላ የለም እንጂ ብላችሁ ደስ ይለኝ ነበር ማለት ነው። እና ያ ውስጤ ስለደማ ይህንን ላካፍላችሁ ዱአ እንድታደርጉልኝ አላህ Subhanahu Wa Ta'ala የማንን ዱአ እንደሚቀበል አይታወቅምና ዱአ እንድታደርጉልኝ ስል በአክብሮት ተጠይቃለሁ ማለት ነው። የኔ ወዶች የሰው ደስታ የሚያስደስታችሁ ቅመሞች ያላችሁና ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲሶችም እንዲሁም ዩቲዩብ የከፈታችሁ እኔ ቤተሰብ ያላደረኳችሁ ኮሜንት ስራ አስቀምጡልኝ፣ ሰብስክራይብ አደርጋለሁ። እንተዳደግ በአንድ ማለት ነው የኔ ወዶች። ኢንሻአላህ ካሁን በኋላ እንግዲህ የሰው ቪዲዮ አልሰርቅም። እንደዚሁ ደግሞ አንዳንድ ነገሮች ብዙ አይዲያዎች አሉን፣ ግን የሆነ ቪዲዮውን ሲይዘው የማንቀጥቀጥ ነገር አለ አይደል? እንደዛ ያደርገኛል። ኢንሻአላህ ይለመዳል እያደር ማለት ነው የኔ ወዶች። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።